ናችሁ ውድ የሙካሽ ሚዲያ ቤተሰቦቻችን? ዛሬ የምንገኘው ጎንደር ከተማ ላይ ቀበሌ 9 ወይም ደግሞ አራዳ አካባቢ መቻል ህንፃ ላይ ነው። የምናስጎበኛችሁ ደግሞ ማፊ ሀበሻ የልብስ ጥበብ ይሆናል። አሪፍ የትም ያልተመለከታችኋቸው ዘናጭ ልብሶች እናሳያችኋለን። እስከ ፕሮግራሙ መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛለን። አለን ሰላም ነው። እስኪ ዛሬ አንቺ ቤት መጠናል ያሉሽን ልብሶች አሳየንና ያው እኛንም ትለኪንና እንሄዳለን ማለት ነው። ዛሬ ያው ማፊ ጥበብ ታገኛችኋል። በአይነታቸው ጥራታቸውን የጠበቁ የተለያዩ ልብሶችን ጋር ታገኛላችሁ። እነዚህ የምታዩቸው ልብሶች እንዳለ የተሻለ ጥራት ያላቸው ልብሶች ናቸው እና አንድ ባንድ እያየን እናልፋለን። እነዚህ ልብሶች ባለ 2 ደረጃ የሚባሉ አይነት ልብሶች ናቸው። መነናቸው ሁለት አይን መነን ይባላል። 5 አርብ ናቸው። ከእንደገና ደግሞ እነዚህም በአንድ ደረጃ መሰራት የሚችሉ አይነት ናቸው። የመነኑ ጥራት ስንት ነው? ይሄ 2 አይን መነን ይባላል። 2 አይን መነን ነው። ለስላሳ መነን ነው። ኦኬ። ያው ለእናቶች በጣም ቆንጆ የሆነ ይሄ ለክርስትና ለምላሽ በጣም የሚያምር አይነት ነው። ባለ 3 ደረጃ ነው አይደለ? ደረጃ 3 ደረጃ ነው። ከፈለጉ በ2 ደረጃ መሰራት ይችላል። ኦኬ። በ2 ደረጃ ማለት እቺማ ትታጠፍና በ2 ደረጃ መሰራት ትችላለች ማለት ነው። ኦኬ። ዋጋዋ ስንት ነች? አሁንች እቺማ አልቆላት 9000 ነው። እንሄዳለን። ይሄኛው ደግሞ በብዛት ለሰርግ የሚታዘዙ አይነት ልብሶች ናቸው። ይሄው በጣም ሰፊ ነው። ጥለቱ የሳባው በጣም ያምራል። የምታዩት ይሄ በደንብ ተመቶ የተሰራ ነው። ይሄ እንደዚህ አይመዘመዝም። እነዚህ የምታያቸው እነዚህ ሰፊ ጥለት የሚባሉት ናቸው። እነዚህም ይሄው ይሄ ለእናቶች የሚሆኑ አይነት ናቸው። ይሄኛው ነጠላ ነው። ከስር ያለው በጣም ረዥም ነው። ነጠላውን እናቶች በጣም ወዶት የሚያሰሩት አይነት ነው። መነኑ ስንት አይን መነን ነው? እዚህ 2 አይን መነን ናቸው። 2 አይን መነን ነው። 2 አይን መነን ናቸው። በጣም ለስላሳ ነው። አይሰበሰብም። 2 አይን መነን ነው። አርቡ ስንት አርብ ነው? አሁን የሚሰራው በስንት አርብ ነው? በ5 አርብ። ይበዛብናል የሚል ሰው ካለ በ4 አርብ መሰራት ይችላል። ግን በጣም የሚያምረው በ5 አርብ ነው። ጥልፍ ምናምን የእጅ ጥልፍም ቢሆን የአንገት ቅርጹ ኦቢ በፈለጉት አይነት ቢሆንም እሱን መሰራት ይችላል አይደል? በፈለጉት አይነት ቅርጽ መሰራት የሚችል አይነት ነው። መቻል ህንፃ ላይ አንደኛ ፎቅ ላይ ሱቅ ቁጥር 20 ላይ የሚገኝ ቢሆንም የኮሜንት የመጀመሪያ ቦታ ላይ ዲስክሪፕሽን ላይ ስልክ ቁጥራቸውን እናስቀምጣለን። እየደወላችሁ ማዘዝ የእናንተ ድርሻ ነው የሚሆነው። ይሄኛው የምታዩት በጣም ዝም ያለ ከለር እናቶች በጣም የሚወዱት አይነት ለክርስትናም ለሰርግም በጣም ቆንጆ አይነት መነን ነው። ያው እንደምታዩት በጣም ትልቅ ነው። ይሄ ሰፊ የሚባለው አይነት ጥለት ነው ያለው። በደንብ የተመታ ነው። እዚህ ጋር የሚመዘመዝ አይነት ነገር አይደለም። በደንብ የተመታ ነው። ይሄኛው በጣም ቆንጆ የሚባለው ነው። ነጠላውም ትልቅ ነው። 5 ሜትር እናቶች እንደሚፈልጉት አይነት ነው። በጣም ያልደመቀ ያልጮኸ ግን በጣም የሚያዘንጥ አይነት ሉክ የሚሰጥ የሀበሻ ልብስ ነው እና ይሄኛው በጣም ቆንጆ ነው። ዋጋው ስንት ነው? እሱ ተሰርቶ ይሄኛው አልቆለት በ2 ደብል መነን አድርገን ሰርተ ነው 14000 ነው። 14000 እሺ። ይሄኛው ደግሞ በጣም ቆንጆ የሚባል ነው። በጣም የደመቀ በተለይ በጣም ለሰርግ ይሄ ለምላሽ በጣም የተሻለ አይነት ነው። ሙሽራዋን በጣም የሚያዘንጥ የሚያደምቃት አይነት ክር ተጠቅመን ነው። ደመቅ ያሉ ናቸው። ክሩ ልክ እንደሌሎቹ እንዳሳያችሁ እነዚህ አይመዘመዙም። የሚፈልግ ሰው ካለ በሌላ እዚህ ጋር መደረብ ይችላል። በላይ መሸፈን ይችላል እና ይሄኛው በጣም ቆንጆ ነው። የሆነ ደስ የሚል ከለር አለው። እኔ ሳየው የወደዱት ከለር የሆነ ሻይን የሚያደርግ ነገር አለ። ምናልባት ካሜራማን ይታያል እዚህ ላይ ሸን የሚያደርጉ ውበት የሚሰጡ ልብሶች ነው፣ ቀለሞች አሉ። እዚህ አምሮለት ተከውኖ ተሸክፎ ተሰርቶ ዋጋው ስንት ነው? እነዚህ አልቆላቸው ይሄኛው 16000 ነው። 16000 በአስተያየት ነው። አዎ የአስተያየት ዋጋ ነው። ደረጃ አለ ላይ ሰው ካለ ደረጃ መቀነስ ይችላል። ላይክ እንደዚህ ብቻ መሆን ይችላል። ከዛ ውጭ ይሄው መነኑ እንደምታዩት 2 አይን መነን ነው። ይሄኛው ድጋሜ መደረብ እንደዚህ መሆንም ይችላል። መደረብ ይችላል።
መሆን ይችላል። ነጠላው ትልቅ ነው፣ በጣም ቆንጆ ነው። ለእናትም ይሆናል፣ ለሰርግም፣ ለክርስትና እንዲሁም ለምርቃትም ለልደትም በጣም የሚያምር አይነት ነው። ለምርቃት አሁን ተመራቂዎቻችን ይሄ በጣም የሚያዘንጥ አይነት ሉክ ነው የሚሰጣችሁ። በጣም ነው የሚያምረው። ነጠላው ጣል ማለት ይችላል፣ ትልቅም ስለሆነ ሙሉውን ተለብሶ ለቤተክርስቲያንም በጣም ቆንጆ ናቸው እነዚህ። የነጠላው ርዝመት ምን ያክል ነው? 5 ሜትር። 5 ሜትር ነው ርዝመቱ። 5 ሜትር ነው፣ በጣም በትልቅ ነው። ስለዚህ ወፈር ያሉ ሰዎችም ቢኖሩ እነሱን በደንብ አጎናጽፎ ወደ ቤተክርስቲያን የሚሆን ነጠላ ነው። በደንብ አጭር ነጠላ አይደለም፣ አይሰበሰብም። ቆንጆ መነን ነው። እሺ፣ ወደ ቀጣይ እንሂድ። ይሄው ደግሞ ከነበሩት ትንሽ ሰፋ ያለ ነው። ወደ ላይ ረዘም ያለ ነው። በጣም ድምቅ ያለ ሻይን የሚያደርግ የሆነ ከለር ኮምቢኔሽኑ በጣም ደስ የሚል አይነት የሀበሻ ነዶ ነው። እነዚህ በጣም ቆንጆ ምንም አይነት ደረጃ የሌላቸው ናቸው። ያው እንደምታዩት ይህ በጣም ቆንጆ ነው። ይህ በተመሳሳይ ለሰርግ፣ ለምላሽ፣ ለክርስትና፣ ለተለያዩ ፕሮግራሞች መሆን የሚችል አይነት የሀበሻ ልብስ ነው። መነኑ በጣም ቆንጆ የሚባለው አይነት መነን ነው። በደንብ እየተመታ ሽመናው ይኸው ምንም ያልተንትን ያላለ ነው። በደንብ ተመቶ ነው የተሰራው። በጣም ቆንጆ ነው። ይሄኛው መደረብም ይችላል፣ ባይደረብም ያን ያክል እንትን አይልም። ግን ይደረብልን የሚሉ ሰዎች ካሉ መነኑን በሁለት እናደርገዋለን። ይሄ አሁን መነኑ አንዱ ብቻ የተሰራበት ሁለት አይን መነን የሚባለው ሁለት አይን መነን ናቸው። እነዚህ ሁለት አይን ናቸው። በጣም ሰፋፊ ጥለት ናቸው። እነዚህ ሳቦቹ በጣም ቆንጆ ናቸው። እንደምታዩ ምንም አይነት ደረጃ የለውም። ይህም በተመሳሳይ ነጠላውም ትልቅ ነው። ነጠላዎቹም በጣም ትልልቅ ናቸው። ዋጋው ስንት ነው? ይሄ አልቆለት? ይሄኛው አልቆለት ከዛኛው ጋር ተመሳሳይ ነው። 16000 ነጠላዋ እቺ ናት። የነጠላው ጥለት ራሱ ከዋናው ጥለት ነው አይደል? ሙሉ ተመሳሳይ ተሸምኖ የተሰራው ተሸምኖ ነው የተሰራው። ሁለቱ ተመሳሳይ ነው። ከዚህ ጋር ምንም አይነት ልዩነት የለም። በደንብ የተመታ ነው። ይሄ ነጠላው ረዥም ነው። ይሄ እንደዚህ ታጥፎ ነው። እንደዚህ በጥፎ ማለት ነው። እንደዚህ ይሄ ተሰፍቶ ተቋጭቶ እንሰጣቸዋለን። ተሰፍቶ ተቋጭቶ ከነነጠላው ነው። 16 ይሄ እንደዚህ ሆኖ 16000 ተሰፍቶ ተቋጭቶ ሁሉም ነገር አድርጎ ጥንቅቅ ብሎ እናንተ ሽክ ምር የምትሉበት ዋጋው 16000 ነው እያለ ነው እንግዲህ ማፊ ሀበሻ። ይሄው ደረጃ የለውም። እንደምታዩት ሰፊ ጥለት ነው። በጣም የሚያምር አይነት ከለር ኮምቢኔሽን ነው ያለው። በጣም አልደመቀም፣ አልጮመም። ግን ደግሞ በጣም ይሄ ቆንጆ ሴት የምታስመስለው አይነት የከለር ኮምቢኔሽን ነው ያለው። በጣም ነው የሚያምር። ይሄ በጣም ቆንጆ ልብስ ነው። ይሄ በደንብ ምንም አይነት እንትን የለውም። በደንብ ተመቶ የተሰራ ነው። ሸማኔያችን በደንብ መቶ ይሰራልን ነው። ይሄ መነኑ እንደምታዩት በጣም ቆንጆ መነን ነው። ይሄ ተደርቦ መሰራት ይችላል። ባይደረብ እንኳን ያን ያክል የማያስቆጭ አይነት ነው። በጣም ቆንጆ ነው። ነጠላውም በጣም ትልቅ ነው። ይህም ለሰርግ፣ ለምርቃት፣ የተለያዩ አይነት ፕሮግራሞች ብዙ ደንበኞቻችን ወደውት የሚያዙን በጣም ቆንጆ ነው። አብሶ ቀይ ሴትችን በትለብስ መረጥኳት እኔ እንዲሁ ዝም ብዬ ሳይ ቀይ ሴትችን ትለብሳ በደንብ ነው የሚያደምቀው። ነጠላውም ትልቅ ነው። ቀለል ያለ አይነት ለሆነ ፕሮግራም በጣም ደስ የሚል አይነት የሀበሻ ልብስ ነው። ከነዛ አይነቱ ጋር ተመሳሳይ ነው። መነኖቹ ሁሉም ለስላሳ ናቸው እንዳልሽኝ፣ ሁለት አይነት መነኖች ናቸው። እነዚህ ሁለት አይነት ናቸው። በጣም ነው የሚያምሩት። ተደርበው መሰራት ይችላሉ፣ አለመደረብም ይችላሉ። በነጠላው መሰራት ይችላሉ። በነጠላው መሰራት ይችላሉ። የተከበራችሁ ተመልካቾቻችን በየመሀሉ ስለ መነኑ ገለጻ የማናደርገው የመጣንበት ቤት በጥራት አንደኛ የሆነ ቤት ስለሆነ ስለ መነኑ ዲስፕሌይ ላለማድረግ ስለፈለግን ነው። ሁሉም እያየናቸው መጣችሁ ብትነኳቸው ለስላሳ ማራኪና ሳቢ የሆኑ ስለሆኑ እየመጣችሁ ማፊ ጥበብ እዘዙ እንላለን ማለት ነው። ደረጃ ነው። በጣም ቆንጆ ነው። ይሄ ለክርስትና ታዘን ነበረ ሰሞኑን እና የወንድ ልጅ ነበረ ልጅቷ የፈለገችውና ሰማያዊ ልብስ ስለሆነ በጣም ነው የሚያምረው። ትልቅ ነው። ይሄኛው በሁለት መሰራት ይችላል። አንዱ ደረጃ እንደዚህ በሁለት መሰራት ይችላል። በጣም ነው የሚያምረው። እንደምታዩት ይሄኛው ተመቶ የተሰራ ነው። ከሌሎቹ በጣም ደስ የሚል አይነት ከለር ነው። ከለር ያልበዛበት ሁለት ከለር ብቻ ተጠቅሞ የተሰራ ነው። በጣም ቆንጆ አይነት ስራ ነው። እንደምታዩት በደንብ ተመቶ የተሰራ ነው። ይሄኛው መነኑም ይኸውት በጣም ነው የሚያምረው።
ይሄ በደብልም ይሰራል። ሲንግል ለምንፈልገው ይከብደናል ለምትሉ ሰዎች ደግሞ በሲንግል መሰራት ይችላል። በጣም ነው የሚያምር። ነጠላው በጣም ትልቅ ነው። በጣም ቆንጆ አይነት ልብስ ነው። በጣም ያልደመቀ ያልጮኸ ግን በጣም የሚያዘንጥ አይነት ነው። ነጠላውም በጣም ትልቅ በጣም የሚያምር ነጠላውም ረጅም ነው ተለቅ ያለኝ ይሄ እንደዚህ ድርብ ሆኖ ያው በድርቡ ማለት ነው። ይሄ ስላልተጠል እንትን ስላልተሰፋ ነው። ሲሰፋ እንደዚህ ነው። በጣም ነው የሚያምረው። አልኮሌት ስንት ነው? 12 ሺህ 12 ሺህ